ሰላም እንዴት ናችሁ? የዲላይት ቤተሰቦች፣ የዛሬው ጉዳያችን ቲክቶክ ላይ ከባድ የሆነ ጦርነት ተነስቷል። ቲክቶክ ላይ በምናውቃት ሄለን በምትባል ሰውና በድምፃዊ ዘቢባ ግርማ ባለቤት መካከል የተፈጠረው ነገር ምንድን ነው? ይህንን ጉዳይ ብዙዎቻችን ቲክቶክ ላይ ተመልክተነው ይሆናል። ከዚህ ጉዳይ ጋር ተያይዞ ያላችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልን። ይህንን ጉዳይ ከምን ጀምሮ ወደዚህ ሊያመራ እንደቻለ አብረን የምናየው ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስ መረጃዎችን መከታተል ይችላሉ። ወደ ዛሬ ጉዳያችን ስንገባ ገራገር በሚለው ሙዚቃዋ ትልቅ እውቅናን ያተረፈችው ዘቢባ ግርማ የእሷ ባለቤት የሆነው ኢሱ አንድ ውጭ ሀገር ከምትገኝ ቲክቶከር ጋር የተነሳው ውዝግብ በጣም አነጋጋሪ ሆኗል። በቪዲዮ ላይ አላስፈላጊ ነገር ብትናገርም ደግሞ እሷ ወገንም ሆነው በፍቅር የተጎዳች ሰው እንደሆነች እና ብዙ ሰው እንዳዘነላትም ተናግረዋል። አንዳንድ ሰዎችም ምንድነው ጉዳዩ? ምንድነው የምታወራው? ብለው ይጠይቃሉ። ለዚህ ጉዳይ ሙሉ ማብራሪያን እንሰጣችኋለን። እንግዲህ ዘቢባ ግርማ እና ኢሱ በሶሻል ሚዲያ ላይ ፍቅራቸውን የሚገልጹ ብዙ ቪዲዮዎችን ይሰራሉ። ከተጋቡ በኋላ ብዙ ፍቅራቸውን የሚገልጽ ቪዲዮ ይሰራሉ። እንደሚታወቀው ዘቢባ ግርማ ከማግባቷ በፊት አንድ ልጅ የነበራት ሲሆን ከሷ ልጅም ጋር ያለው ግንኙነት በብዙዎች ዘንድ ደስ የሚያሰኝ ነው። ልጁ ባትሆንም ግን በተለያዩ ቪዲዮዎች ላይ ልክ እንደ አባት ሲንከባከባት ይታያል። ነገር ግን የዘቢባ ነገር የሚያሽበት ቪዲዮ ላይ ግን አንድ ሰውን አበሳጭቷል። ሄለን በሚባል በሶሻል ሚዲያ ላይ የምትታወቅ ቲክቶክ ላይ ዩቲዩብ ላይ ስትሪም የምታደርግ ሰውን ሲያበሳጭና ተበሳጭታም ቪዲዮ ስትሰራ ብዙ ሰዎችን አስደንግጧል፣ ጥያቄም ፈጥሯል። በቪዲዮቿ ላይም ከሱ ጋር የፍቅር ግንኙነት እንደነበራትና ዴት እያደረጉ አበባ ይዤ ስጠብቀው አሳፍሮኛል ስትልም ተሰምታለች። በአጠቃላይ ከድምፃዊ ዘቢባ ግርማ ጋር ባለው ግንኙነት ደስተኛ አይደለችም። በኢቢኤስ በሻይ ሰዓት ፕሮግራም ዘቢባ ግርማና ባለቤቷ ቀርበው ነበር። ለዛ ፕሮግራምም የሰጠችው መልስም ነበር። በብዙዎች ዘንድም ቅናት ላይ እንዳለች ተነግሯል። አንዳንዶች ደግሞ ፍቅር ምንም የማይጠፋ ነገር ነው፣ በጣም ታሳዝናለች እያሉ ይገኛሉ። መጨረሻ ላይ እሱም መጥቶ ለዚህ ጉዳይ መልስ ሰጥቷል። ይህችን ሴት እንደማያውቃት በልጆቹ እስከ መማል ድረስ ተናግሯል። ይህ ነገር የመጣበትም ዘቢባን ካገባት በኋላ እንደሆነ ተናግሯል። የሱ በቪዲዮ እሷን አላቃትም ብሎ መናገሩ ደግሞ ብዙ ሰዎችን ግራ አጋብቷል። እሷም እሱን ላለው ነገር ምላሽ ሰጥታለች። እንዴት አላቃትም ትላለህ? በደንብ ታቀኛለህ የሚል አስተያየትን እየሰጠች ነው። ሶሻል ሚዲያ ላይ ያሉ ሰዎች ይህንን ጉዳይ እየተቀባበሉት ሼር፣ ሪፖስት እያደረጉት ይገኛሉ። ይህ የቤተሰብ ጉዳይ ነው፣ የትዳር ጉዳይ ነው እና ትዳር መካከል ጣልቃ እየገባች እንደሆነና በሰላም የሚኖሩ ሰዎችን ለማበጣበጥ እየሞከረች ነው የሚሉ ሰዎችም አሉ። አንዳንዶች ደግሞ በሌላ ሀገራት የሚኖሩ ዲያስፖራዎች አይደለም ለአንድ ትዳር ሀገርንም ለገንዘብ ይሸጣሉ እያሉ አስተያየት ይሰጣሉ። በዚህ ጉዳይ ፌመስ ለመሆን ነው እንደዚህ የምታደርገው የሚሉ ሰዎችም አሉ። የእናንተ ሀሳብስ ምን ይመስላል? ሀሳባችሁን ኮመንት ላይ አስቀምጡልን። የዛሬ ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታን ተመኘን።